ኢሬኔስ ሚለውን እኔ የጠቀስኩት የበረት ፈርጉሰን ማብራሪያ ቅድም ላክ ያሳየሁት መጽሐፍ ላይ ልክልሃለሁ መምህር በረከት በቴሌግራም መጽሐፉን አንብበው የሚለውን ኢሬኔስ እያለ ያለው ኢየሱስ ክርስቶስ የመጣው በእውነተኛ ስጋ ነው፣ በእውነተኛ ደም ነው የመጣው። ለዛ ነው እውነተኛ ስጋና ደም ይዞ ስለመጣ ስለኛ ስለሞተ ደሙን ስላፈሰሰ ነው ይሄው የሱን የጌታ እራትን ቅዱስ ቁርባንን ምንወስደው። ያንን በእውነተኛ ስጋ በእውነተኛ ደም በመስቀል ላይ መሞቱንና ስጋውን ማፍሰሱን ስለምናምን ነው እያለ ያለው ኢሬኔስ። ኢየሱስ በእውነተኛ ስጋና በእውነተኛ ደም ነው የመጣ ነው እንጂ እያለ ያለው ይሄ አሁን እየወሰድኩት ያለሁት ህብስቱና ጽዋው የጌታ እውነተኛ ስጋና የጌታ እውነተኛ ደም ሆኖ ተለውጦ የሚለው ቃል አክቹአሊ አይገኝም አሁን። ወይም ደግሞ በምንም በካቶሊኩም በኦርቶዶክስም ኤክስፕሬሽን ኢሬኔስ በዛ መልኩ ኤክስፕረስ አድርጎት አይደለም። ስለዚህ ይሄ እጁ ላይ ያለው የጌታ እራት ወይም ቅዱስ ቁርባን የጌታን እውነተኛ ስጋና ደም ይዞ ወደዚህ ምድር መጥቶ መስቀል ላይ ሞቶ ስጋውን ቆርሶ ደሙን አፍሶ ያዳነን መሆኑን ዶሴቲኮችን ለመመከት ኖስቲኮችን ለመመከት የተጠቀመው ማብራሪያ ነው የብዙዎቹ አንደርስታንድ። እሱ ብቻ አይደለም እሱ ብቻ አይደለም እውነት ነው አይደለም። ሌላኛው አርጊውመንት እሱ የክርስቶስ እውነተኛ ስጋና ደም መሆን እውነተኛ ሰውነትን መልበሱ አንዱ ነው። ሌላው አርጊውመንት ይሄ ፍጥረትን የፈጠረው አምላክ ግዙፉን ዓለም የፈጠረው አምላክ እውነተኛው አምላክ የእግዚአብሔር ልጅ ማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ካልሆነ በሌላ አምላክ የተፈጠረ ከሆነ በቅዱስ ቁርባን በኩል ህብስትና ወይንን መስዋዕት አድርገን ኦፈሪንግ አድርገን እናቀርብለታለን። the first fruit of creation ነው የሚለው ከፍጥረት በኩራት አድርገን እናቀርባለን እና ያልፈጠረውን ነው እየተቀበለ ያለ ማለት ነው አርጊውመንቱ የቅዱስ ኢሬኔዎስ። ምክንያቱም ኦፈሪንግ ሊቀበር የሚገባው ግዙፉን ዓለም ያልፈጠረው አምላክ ከግዙፉ ዓለም ኦፈሪንግ ሊቀበል አይገባም፣ ካልፈጠረው ዓለም ነው እየተቀበለ ያለ የሚል ነው። ስለዚህ ኦፈሪንግ አርጊውመንቱ ከፍጥረት ለእግዚአብሔር ቁርባን ማቅረብ የምንችለው ኦፈር ማድረግ የምንችለው ራሱ ከፈጠረው መሆን አለበት ነው የቅዱስ ኢሬኔዎስ። ስለዚህ እናንተ አልፈጠረውም ካላችሁ በቅዱስ ቁርባን ኦፈሪንግ ማቅረብ አትችሉም፣ ህብስትና ወይንን ለእግዚአብሔር ኦፈር ማድረግ አትችሉም፣ ቁርባን አድርጋችሁ ማቅረብ አትችሉም ነው የሚለው። ምክንያቱም ያልፈጠረውን ነው እየተቀበለ ያለ የሚል ነው እና እናንተ ቅዱስ ቁርባንን በቅዱስ ኢሬኔዎስ አርጊውመንት መሰረት ለእግዚአብሔር የሚቀርብ መስዋዕት ኦፈሪንግ ነው ብላችሁ ትቀበሉታላችሁ ወይ? ቅድም መቼ ነው አይ ቲንክ ቅድምም ባለፈውም ሲነበብ የነበረው የሙሉ ወንጌል ዶክመንት ላይ ቃል በቃል ወደ 5 ቦታዎች ላይ ይህ ቅዱስ ቁርባን ይህ ቅዱስ ቁርባን ይህ ቁርባን እያሉ ይጠቅሱታል። ግን ሪዘርቬሽን ያለው በአብዛኞቹ ኢንክሉዲንግ ሉተራንስ የሳክሪፋይስ የሚለው እውነተኛ በትራንስብስታንሺዬሽን የሚሆን በምንም እውነተኛ የጌታ ስጋና ደም ሆኗል። ስለዚህ አሁን የምንወስደው ክርስቶስ ስለሆነ ክርስቶስ ቸርች ላይ ቤተክርስቲያን ላይ በስጋው ደሙ ስለሆነ ስለተገኘ ስለተለወጠ አሁን እዚህ ያለው ክርስቶስ ስለሆነ ልናመልከው ይገባል። እንደሳ በቃ መልሰን እንሰዋሃለን የሚል መዝሙርም አለ ባይዘው በካቶሊክ እንሰዋሃለን የሚል እንደዚህ አይነት ኤክስፕሬሽኖች ስላሉ ይሄንን ካታጎሪካሊ ሪጀክት ነው ያደረጉት። እንደ መስዋዕት ክርስቶስን እንደ መስዋዕት የጌታ እራትን እንደ ክርስቶስ እንደራሱና አሁንም በቅዱስ ጽዋውና በቅዱስ ህብስቱ አማካኝነት እንደገና እንደ መስዋዕት ለእግዚአብሔር የሚቀርብ አድርጎ ማየት በየትኛውም የፕሮቴስታንት ትራዲሽን ውስጥ የለም። የሆነ ሉትራን ላይ ትንሽዬ ከመስዋዕት ጋር የተያዘ ኤክስፕላኔሽን አለ። ያ ግን ብዙም ከዚህ ጋር የሚመሳሰል ነገር አይደለም። ግልጽ አድርጌ ልከሆነ ስለዚህ የኢሬኔዎስን የቅዱስ ቁርባን ቴዎሎጂ ከፍላችሁ ነው የምትቀበሉት ማለት ነው አይደል? መብራራት አለበት እኮ ነው። አሁን እኮ ችግሩ ኢሬኔዎስ ራሱ ልክ እንደ መጽሐፍ ቅዱስ በየትራዲሽኑ ሰው ሁሉ እንደመሰለው ኤክስፕሌን ያደርገዋል። ልክ ቅድም እንዳብራራሁት ነው። ኢሬኔዎስን አሁን የኛ ፓትሪስቲክ ስኮላርስ ብዙዎቹ አሁን ለምሳሌ ጄንድ ኬሊ ሳክሪፋይስን እንደሚያስተምር ይናገራል። አንዳንድ ማብራሪያዎች እኮ ማለት ነው በጣም ከመብዛታቸው የተነሳ የሰውየውን ሀሳብ ሪቨርስ የማድረግ ታዲያ ጳውሎስ እኛ እንዲህ እንላለን በመጽሐፍ ቅዱስ ትምህርት ቤት ጳውሎስ አሁን ቢነቃና ስለሱ የተጻፈውን ኮሜንተሪ ቢያይ የሆነ እኔ የማላውቀው ሌላ ጳውሎስማ አለ ሚል ይመስለናል እንላለን።
ስለዚህ ትራዲሽኖቹ ምንድነው? እኛ አሁን በፕሮቴስታንት ግን እኮ የሄሬኒዮስ ሀሳብ እኮ በእውነቱ በጣም የተወሳሰበ አይደለም። የሄሬኒዮስ ሀሳብ ሁሉም እንደዛ ነው የሚለው፣ ሉትራኑም እንደዛ ይላል፣ ካቶሊኩም እንደዛ ይላል። የሚሻለው ግን እኛ የመረጥነው አሁን ትክክል ነው ብዬ አመንኩት ምን እንደሆነ ልንገርህ መምህር በረከት። የሚሻለው ምለው እኔ የሚሻለው ቅድም ልክ አሁን ቅድም ሐኪም ሲያብራራ በቃ ጥሩ ነው ብዬ የተቀበልኩት ነገር በጣም ሜታፊዚካል በጣም ፊሎሶፊካል አድርጎ ለማብራራት ከመጨነቅ ይልቅ መጽሐፍ ቅዱስ የሚለውን ቃል በቃል መውሰድ። በቃ ልክ አሁን በፕሮቴስታንቱ ቸርች እንደሚደረገው ይህ ስጋዬ ነው ብሎ ሰጣቸው። በቃ ያን ቃል ማንበብ። እንዴት ነው ስጋው የሆነ? አክቹአሊ ስጋው ነው ወይ? አክሲደንቱ ነው ወይ? ሚስቲካል ነው ወይ? አማናዊ ነው ወይ? የሌሉ ቃላትን ኢቭን በአባቶችም ዘንድ እንኳ ጥቅም ላይ ያሉ ቃል በቃል ያልተጠቀሱ ቃላት ፊሎሶፊካል ኤክስፕላኔሽን ግዴታ አይደለም፣ ግን በጥንታውያን አባቶች አክሴፕትድ የሆኑ እንደ ኖርም የሆኑ አስተምሮችን ግን በኤክስፕላኔሽን ሰበብ ማስወገድ ትክክል ነው ወይ? ለምሳሌ ጥንታዊቷ ቤተክርስቲያን በቅዱስ ቁርባን አንድ የምትታወቅበት ነገር ቢኖር የክርስቶስን ስጋና ደም ከዘላለም ሕይወት ጋር ማያያዝ ነው። የአግናጢዮስን ማየት እንችላለን። ቅድም ያነሳ ነው ሜዲሲን ኦፍ ኢሞርታሊቲ የሚለው የሄሬኒዮስን ማየት እንችላለን። ሄሬኒዮስ ኦፈሪንግ ይለዋል፣ ቁርባን ይለዋል። እና እነዚህ ነገሮችን ኤክስፕሌን በማድረግ ሰበብ ከማስወገድና ሌላ የራስን ኤክስፕሬሽን ከመፍጠር እነሱን ራሳቸው ወስዶ ግን ትክክለኛው አረዳድ ይሄ ነው ብሎ መተርጎም አይቻልም ወይ? ቃላቱን ማስወገድ ነው የሚሻለው? አይ ቃላቱማ አሁን እኮ ቃላቱን አናስወግድ፣ ቃላቱን እንጠቀም ነው። ግን ቃላቱን ዲፋይን ስናደርግ፣ ቃላቱን ስናብራራ በጣም ፖላራይዝ አድርገን የኔ አንደርስታንዲንግ የኔ ኢንተርፕሬቴሽን ነው ልክ ካል አንግባባም ነው ፖይንቱ። ግን አሁን በተለይ ግልጽ የሆኑ መምህር በረከት አንተ ያልካቸው መጽሐፍ ቅዱስን በግልጽ ያስቀመጣቸው አርሊ ቸርች ፋዘርስን በግልጽ ያስቀመጧቸውን ነገሮች መቀበል ግዴታ ነው። ዩናኒመስሊ የተቀበሏቸውን ነገሮች ማለት ነው። አርሊ ዴቨሎፕመንቶችን ሳይጨምር በኋላ ሌተር ዴቨሎፕመንቶች ከመጽሐፍ ቅዱሶች ጋር ይጋጫሉ። ከፓትሪስቲክ በተለይ አንቲኒሲያን ፋዘርስ በተለይ አፖስቶሊክ ፋዘርስ ትምህርቶች ጋር ይጋጫሉ ተብለው የሚታሰቡትን ለጊዜው አቆይተናቸው፣ ግን ለምሳሌ ቅዱስ ቁርባን የሚሰጠው ጥቅም ምንድን ነው በሚለው ጉዳይ ላይ እኔ የሚታየኝ በሰከነ ሁኔታ አለመደማመጥ ነው እንጂ በማብራሪያ ደረጃ ሁሉም ሰው ይስማማል። አሁን የሙሉ ወንጌልንም ትላንትና ነው መቼ ነው ሳብራራ ግን ግን መቀበል ፈቃደኛ ስላልሆነ እርግጠኛ ሆነን መናገር የምንችለው ምን መሰለህ? አሁን ለምሳሌ የኛ ቅዳሴዎችን የቅዱስ ቁርባን የሚፈጸምባቸው ጸሎቶች ማለት ነው ለስርየተ ኃጢአት ይላል፣ ለሕይወት ይላል፣ ለመድኃኒት ይላል። ለሕይወት ወለመድኃኒት ወለስርየተ ኃጢአት ይላል። ለስርየተ ኃጢአት፣ ለሕይወት፣ ለመድኃኒት ይላል። ቁርባን ይለዋል፣ እናቀርብልሃለን ቁርባን ይለዋል። ሁሉም ቃላት በኢርሊ ቸርች በአፖስቶሊክ ፋዘርስ የማይገኝ ቃል የለም። ኦፈሪንግ ብትል ሄሬኒዮስን ጠቀስኩ። መድኃኒት ብትል ቅድም አግናጢዮስን ጠቀስኩ። ሜዲሲን ኦፍ ኢሞርታሊቲ ለሕይወት ለመድኃኒት የሚለው ሜዲሲን ኦፍ ኢሞርታሊቲ ያልነው እና ስለ ቅዱስ ቁርባን የኃጢአት ስርየት ብንል በኢርሊ ፋዘርስ የሚገኝ ነው። ስለ ቅዱስ ቁርባን እኛ የምንናገረው ነገር ከኢርሊ ፋዘርስ የማይገኝ አይደለም እና ይህንን ይዞ ኢርሊ ቸርች አሁን ሙሉ ወንጌል ትጠቀማለች፣ ቅዱስ ቁርባን ትለዋለች። አሁን ግን ቀጥለህ ግን የምጠይቀው ጥያቄ ስላለ እኮ ነው። ስለዚህ ትክክል አሁን ቅዱስ ቁርባን የሚለውን መጠቀማቸው በቂ ነው ለአንተ? ቃሉ ያ ቁርባንማ ሄሬኒዮስ በተጠቀመው መንገድ ነው መተርጎም ያለበት። ቃሉ አውቀውት ነው ወይ ነው ትርጓሜውን? ቁርባን የሚለው ትርጉም አውቀውት ወደ ትርጉም እንመጣለን ነው። ጥሩ ነው። ከሌሎች ፕሮቴስታንቶች ሁሉ አሁን ቅድም አንተ እንዲህ ከመስዋዕትነት ጋር የተገናኘ ቃል እኮ ነው። ለእግዚአብሔር እንትንን ማቅረብ ማለት ነው፣ የሚቀርብ ነገር ነው። ቁርባን ባይዘወይ የመስዋዕት ቋንቋ ነው በብሉይ ኪዳን። አሁን ፕሮቴስታንቶቹ አብዛኞቹ ሐኪም እንደምታውቀው በተለይ ሪፎርመሮቹ የሳክሪፋይስን በጣም ኤክስቴንድድ የሆነውን የካቶሊክን አንደርስታንዲንግ ሪጀክት አድርገውታል። ክርስቶስ ራሱ ስለሚገኝ እሺ፣ እስኪ አሁን የእናንተን እስኪ ንገሩኝ። ክርስቶስ ፍጹም የሆነ የክርስቶስ ስጋና ደም ስለሚሆን ስለሚለወጥ ሚስቲካል የሚሆን እንጂ ስለዚህ ቅዱስ ቁርባኑን ታመልኩታላችሁ፣ ትሰግዱለታላችሁ። ቅዱስ ቁርባኑን እናንተ መምህር በረከት
ለቅዱስ ቁርባን አንሰግድም፣ ምክንያቱም ክርስቶስ አለ። ስጋውና ደምህን የሰጠን ክርስቶስ ብለን ነው እንጂ የምንሰግደው። ግን ካቶሊኮች ግን ኢሬኔስን ጠቅሰው ይሄው ጌታ ነው የተገኘው እኮ፣ ይሄ እኮ እውነተኛ የጌታ ስጋና ደም ነው፣ ጌታ በቸርቻችን ተገኝቷል። ለምንድን ነው እውነተኛ የጌታ ስጋና ደም ከሆነ ራሱ ጌታ ከሆነ ቅዱስ ቁርባኑ ላይ ያለው ለምን አታመልኩትም? ለምን አትሰግዱለትም? ምንድነው ልዩነቱ? ያ ክርስቶስ እኮ አለ አይደል? የሚቀረው ነገር አለ። የክርስቶስ ሙሉ ክርስቶስ አይደለም ቅዱስ ቁርባኑ ላይ ያለው፣ የሆነ የሚጎለው ነገር አለ። አረ መልሱልኝ ወይ። እሺ እያወሩ ከሆነ ተቋርጧል። ሚዩት አሉንም። አይ ሚዩት እንኳን አሉንም። ኤኒዌይስ ግን ይኸውልህ እሳቸው እስኪመጡ እኔ ምናልባት መናገር ካለብኝ፣ እሺ የክርስቶስ ስጋና ደም እጅግ የተከበረ ስጋና ደም ነው፣ ያው ይታወቃል ምናምን ነገር። በዛ በቅዱስ ቁርባኑ ፊት በመሰዊያው ፊት መንበርከክ መስገድ ምናምን እሱ ምንም በሉተራኑም ያለ ነው። ምናልባት አሁን ጴንጤዎቹ ካልተውት በስተቀር ምንድነው መስዋዕት በሆነበት አስፔክት ብቻ እንደዚህ አይነት ትራዲሽን የለም። አይዘው መምህር በረከት ይቅርታ፣ በጣም ተቋርጠህ ነበረ፣ ኔትወርክ አቋርጦህ ነበር። ኦኬ እሺ ይቅርታ። ባይዘው በቅዱስ ቁርባንን ማምለክ በጥንት ቤተክርስቲያን ነበር እንዴ? አይ ግን እስኪ የዚህን ጥያቄ ካቶሊኮች ኦልሬዲ በቅዱስ ቁርባን የሚገኘው እስኪ ለምሳሌ አሁን አንድ ሰው ቅዱስ ቁርባንን በሚወስድበት ጊዜ ጽዋው ወይም ህብስቱ ቢፈስ መሬት ላይ ቢወድቅ ወይም ቢተርፍ እውነተኛ የጌታ ስጋና ደም ስለሆነ ምንድን ነው የምታደርጉት? በካቶሊኮቹ በጣም በከፍተኛ ጥንቃቄ የወለል ምንጣፉ ሳይቀር በጥንቃቄ ተቆርጦ ተዘጋጅቶ በክብር ነው የሚቀመጠው የጌታ እውነተኛ ስጋና ደም ስለሆነ። በእናንተ ምንድን ነው የሚደረገው? ያው እኛም ጥንቃቄ እናደርጋለን ቢባል ይሻላል። አሁን ይህን ዝርዝር ነገር ከምናወራ ያው እነሱ ያልተናነሰ ጥንቃቄ እናደርጋለን። ኦፍኮርስ አሁን እኮ ይሄማ ግልጽ እኮ ነው። ይህንን ከእነሱማ ግልጽ ነው። ምንም ያነሰ ጥንቃቄ ሊደረግበትም አይችልም። ግልጽ ነው። ቁም ነገሩ ምንድነው? ምንም ታላቅ ክብር የሚሰጠው ምስጢር ነው ምናምን ምንም በቅዱስ ቁርባኑ ፊት ምንድነው መንበርከኩ መስገዱ ምናምን ነገር በሉትራንም ያለ ነው። ግን ይሄ የማምለክ ምናምን ያልከው ግን አምልኮ ብዙ ጊዜ ለፐርሰን ነው የሚሰጠው። አሁን ይሄ ስጦታችን ነው። ቅዱስ ቁርባን እውነት ነው፣ የራሱ እውነተኛ የሆነ የጌታ ስጋ እና ደም ነው። ግን አደሴም ታይም ምንድነው ስጦታ ነው። ማን ይሰጠን? የሰው ልጅ ለሚሰጣችሁ መብል ስሩ ብሎ ነበር የተናገረው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ሲናገር ለሚጠፋ መብል አትስሩ፣ ይልቁንም ለዘላለም ሕይወት ለሚኖር መብል እርሱም የሰው ልጅ ለሚሰጣችሁ ስሩ ነበር የተባለው። ስለዚህ የሰው ልጅ ኢየሱስ ክርስቶስን እናመልኳለን። አዎ ይህ የምናመልከው የሰው ልጅ ኢየሱስ ደግሞ የሰጠን አለ። ምን? ቅዱስ ቁርባን። እርሱ ደግሞ ስጦታ ነው። ስጦታውን በታላቅ ክብር እየተቀበልን ክርስቶስን እናመልካለን። ከዚህ ርቀን ሄደን ሌላ ኤክስፕላኔሽኖች ውስጥ ይገባ እኔ ሰምቼ አላውቅም። እዚህ ድረስ ነው እኛ የምናብራረው። ክርስቶስም አምልኩት አላለም ደግሞ ስጋውና ደግሞ ግን ደግሞ እውነተኛ ፍጹም የሆነ ክርስቶስ ነው ካል ለክርስቶስ መስገድና ማምለክ ለምን አልቻላችሁም ነው እኮ የኔ ጥያቄ። ያ ክርስቶስ እኮ ስጋውና ደሙ ሆኖ እየተሰጠ ስጦታ ሆኖ እየተሰጠን ብቻ ሳይሆን እየሰጠንም አለ። አሴ ፐርሰን በቤተ ክርስቲያን ሚስቲካሊ አለ። ስጋውን ቆርሶ ደሙን አፍሶ እየሰጠን ነው አለ። ስለዚህ በምልአት ራሱን ክርስቶስን እናመልካለን እንጂ ስጋውን ለይተን ደሙን ለይተን እንደዚህ አናመልክም። ሁለተኛ ደግሞ ትእዛዝም አይደለም የቁርባንን አዶር ማድረግ በጥንት ቤተ ክርስቲያንም አልነበረም። አይ ቲንክ በዌስተርን ክርስቲያኒቲ በጣም ሌተር ዲቨሎፕመንት ነው። ከ6ኛው ከ7ኛው ክፍለ ዘመን በኋላ የመጣ ነው። ምስራቅና ኮፕቲኮችም እንደዛ ነው የሚያምኑት። ኦሪየንታል ብቻ ነው ኖ አይ ምስራቃውያንም ስጋው ደሙን አዶር አያደርጉም። እኔ እስከማውቀው ድረስ ግን ያከብራሉ። ማክበር አለ ማለት እኛ ለቁርባን በጣም ክብር አለን። ገና ከቤተልሔም ሲገባ ጀምሮ እንሰግዳለን። ያው እንደምታውቀው አንተ በፊትም ስለነበርክበት ማለት ነው። አያውቃለሁ። ከፍተኛ ክብር ነው። የእኔ ጥያቄ ግን ሁልጊዜ አሁን እዚህ ካቶሊኮቹ ጆሲ ጋር እንዳያወርቼ ቃል በቃል ጠይቄው አውቃለሁ።
ማለት ቃል በቃል ይሄ እውነተኛ ፍጹም የሆነ የጌታ ስጋና ደም ጌታ ራሱ 100% ፍጹም የጌታ ስጋና ደም ከሆነ ቤተክርስቲያን ውስጥ የሚወሰደው ቅዱስ ቁርባን ለምንድነው ማታመልኩት ለምንድነው ማትሰግዱለት ስለው ሳያቅማማ እናመልከዋለን አዶር እናደርገዋለን እንሰግድለታለን ብሎ መልሶልኛል። እኔ ያ it makes sense ለምን እውነተኛ የሆነ የጌታ ስጋና ደም ነው ከተባለ ክርስቶስን መስገድ ማምለክ ለምን እንደሚከለክል አላውቅም። አይደለም እንትን እኮ ነው አሁን ይሄ አሁን የስግደት ምናምን ሲባል አሁን መምህር እንዳሉ እንደዚህ አይሰገድም ምናምን ያሉ ከእንትኑ አንጻር ነው። ይሄ የአምልኮ ምናምን ነገር ሲባል ክርስቶስን ታመልካላችሁ እዚህ ጋር ደግሞ ፊት ላይ ቁጭ ያለውን ደግሞ ሌላ ደግሞ የሚመለክ ነገር አለ ምናምን የሚለው ወደዛ እንዳይሄድ ከዛ አንጻር መምህር ነገሩ። አሁን ከክብር አንጻር አሁን እንዳሉት ሲገባ ጀምሮ እንሰግዳለን እንዳሉት መምህርም በቅዱስ ቁርባኑ ፊት እንሰግዳለን። አሁን ቅድም ምን አልኩ? ቅዱስ ቁርባን ስጦታ ነው አይደለም? በቅዱስ ቁርባኑ ፊት እንሰግዳለን ስትል ሰማሁ አኬ እንሰግዳለን በእና ይሄንን እኮ ማንም እኮ እየካደ እኮ አይደለም። አሁን እኮ መምህር እኮ አይሰገድም። አሁን መምህር ምን አሉ? ሲገባ ጀምሮ ይሰገዳል እኮ አሉ። በቅዱስ ቁርባን ፊት አይሰገድም ያሉ እኮ እሺ ያብራሩልሃል። አይሰገድም ማለት የአምልኮ አይነት ነገር ምናምን ለክርስቶስም አምልኮን መስጠት እዚህ ጋር ደግሞ ለቅዱስ ሚስጥሩም ሌላ አይነት አምልኮ ምናምን ነገር እሱን ነው እያሉ ያሉት ከዛ አንጻር እንጂ ሲገባ ጀምሮ እንሰግዳለን እንዴ ታላቅ ክብር እኮ ነው የሚሰጠው። በቅዱስ ቁርባኑ ፊት በመሰዊያው ፊት እንሰግዳለን ማለት ታዲያ ምንድን ነው እንዴ? መሰዊያውን እንደዛ የምናከብረው እኮ ያ ታላቅ የሆነ ምስጢር እኮ ስለሚፈጸምበት ነው። እና በቅዱስ ቁርባን ፊት እንሰግዳለን። ኦፍ ኮርስ ምንም ኢቨን ስንቀበል እንኳን በቅዱስ መስቀል ምልክት አማትበን ሰግደን ሄደን እንቀበላለን። አሁን እያሉት ግን ሰግዳለን ግን ደግሞ የኛ ቤተክርስቲያን እናመልከውም ነው። የኛ ቤተክርስቲያን አምልኮ ደግሞ ትሪኒተሪያን ነው። እንትን ላይ ቅዳሴ ላይ አይተህ ከሆነ ይሄ አምልኮ ስግደት የሚታዘዝባቸው ጊዜያት አሉና በእነዚያ ጊዜያት እንስግድ ለአብ ወወልድ ወመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ እንስገድ ብሎ ካህኑ ሲያወጅ ስግደታችን ለአብ ለወልድ ለመንፈስ ቅዱስ በአንድነት ነው እንጂ በተነጠለ ሁኔታ ስጋውና ደሙን ከጎና አንድ ቦታ ላይ አድርገን ለክርስቶስ ብቻ የሚባል ስግደትም አንሰግድም። የተነጠለ ስግደት ስለሌለን ማለት ነው። ሁልጊዜ የአምልኮ ስግደት የወርሺፕ ስግደት ስናረግ ትሪኒተሪያን ነው በቤተክርስቲያን ማለት ነው። በተለይ ደግሞ በቅዳሴ ያ ትሪኒተሪያን የሆነው ነገር እንዳለ ነው ሁሌ እና አምልኮ ኦፊሻሊ ስግዱ የአምልኮ ስግደት ስገዱ ሲባል ለአብ ለወልድ ለመንፈስ ቅዱስ ተብሎ በአንድነት ነው የሚታወጀው። የተለየ ለወልድ በተለየ ሁኔታ ከዚያም ደግሞ በስጋው ደግሞ ስፔሲፊካሊ በሆነ ምንድነው በተለየ ሁኔታ የሚደረግ የተለየ የተገነጠለ አምልኮም የለም። መምህር በረከት በቅዱስ ቁርባኑ የሚገኘው ጌታ ከአብና ከመንፈስ ቅዱስ ተነጥሎ ነው? ወልድ ብቻ ነው የሚገኘው? አይደለም። ለዛ እኮ ነው አንድ ላይ የምንሰግደው ለአብ ለወልድ ለመንፈስ ቅዱስ በቁርባን ሰዓት የምንሰግደው። ስለዚህ በቅዱስ ቁርባኑ አብም ወልድም መንፈስ ቅዱስም ይገኙበታል። ስለዚህ ትሪኒቴሪያን ነው በተነጠለው ሁኔታ ስላልከኝ ነው። ትሪኒቴሪያን ከሆነና አብም ወልድም መንፈስ ቅዱስም በቅዱስ ቁርባኑ ይገኛሉ ካልከኝ ለአብ ለወልድ ለመንፈስ ቅዱስ አብ ወልድ መንፈስ ቅዱስ በቅዱስ ቁርባን ይገኛሉ ማለት አብና መንፈስ ቅዱስ ኢንካርኔት አልሆኑም እኮ አይደል? ስለዚህ በቅዱስ ቁርባኑ የሚገኘው ወልድ ብቻ ነው አይደለም? ኖ ቅዱስ ቁርባን የክርስቶስ ስጋና ደም ነው በተለየ አካሉ ማለት ነው። ግን በቤተ ክርስቲያን የሚገኙት አብ ወልድ መንፈስ ቅዱስ ባለመለየት ነው። ስለዛ ነው ስግደቱ ለአብ ለወልድ ለመንፈስ ቅዱስ በአንድነት የምናደርገው ነው። ኦኬ አሁን ግልጽ ሆኖልኛል። ቅዱስ ቁርባኑ ላይ የሚገኘው ወልድ ብቻ ነው። በቤተ ክርስቲያን ውስጥ ግን አብም ወልድም መንፈስ ቅዱስ የሚገኛሉ ነው። ኖ ቅዱስ ቁርባን የሚገኘው ቅዱስ ቁርባን ላይ የሚገኘው ሳይሆን ቅዱስ ቁርባን የክርስቶስ ስጋና ደም ነው አይደል? እሺ እኮ እኔ ደግሞ ክርስቶስ ከአብ ከወልድ ከአብና ከመንፈስ ቅዱስ ተነጥሎ ስለማይገኝ ቅዱስ ቁርባኑ ላይ ለዛ እኮ ነው ስለማይነጠል ነው ለአብ ለወልድ ለመንፈስ ቅዱስ እንስገድ ብለን የምንሰግደው በአንድነት። ስለዚህ ለቅዱስ ቁርባኑ ትሰግዳላችሁ አይደል? አይቢ በዚህ አጋጣሚ ማለት ክርስቶስ በተለየ አካሉ ሰው አልሆነም ነው። በዛ ልክ መውሰድ አለብን። ስለዚህ በቅዱስ ቁርባኑ ክርስቶስ በተለየ አካሉ ነው የሚገኘው መኩ ወይ ከአብና ከወልድ ማለት ከአብና ከመንፈስ ቅዱስ ማለት ነው። ተለይቶ ነው አይደል? ወልድ በአካሉ ስጋን የለበሰ ሰው የሆነ። ስለዚህ በተለየ አካሉ ነው ቅዱስ ቁርባኑ ላይ የተገኘው።
የክርስቶስ አካል ብቻ ነው የሚሆነው። በነገራችን ላይ የክርስቶስ አካል ነው የሚሆነው እንጂ እንትና የአብ ወይም ደግሞ የመንፈስ ቅዱስ አካል አይደለም። ያ ሥጋ የወልድ በአካል ስንገልጽ የወልድ ነው። ግን በቤተ ክርስቲያን ላይ አብን ወልድን መንፈስ ቅዱስም ይገኛሉ፣ በቅዳሴ ሰዓትም ይገኛሉ። በስላሴ ደረጃ ካነሳው ልክ በስላሴ ደረጃ ስናብራራ አብ ወልድ መንፈስ ቅዱስ አይነጣጠሉም። አንድ መለኮት እንደመሆናችሁ ሶስቱም በመለኮት አንድ እንደመሆናችሁ ይገለጣሉ። በአካል ስትወስድ ግን የክርስቶስ አካል ተብሎ የሚገለጸው ኦንሊ ሥጋው የሚገለጸው ለወልድ ብቻ ነው እንጂ ለአብም አይሰጥም፣ ለመንፈስ ቅዱስም አይሰጥም። ከድንግል ማርያም ሥጋን የነሳ ወልድ እንደመሆኑ ማለት ነው። ማኩሽ አብና መንፈስ ቅዱስ በቅዱስ ቁርባኑ ላይ ይገኛሉ። በቅዱስ ቁርባን ሰዓት ላይ አንድ መለኮት እንደመሆናችሁ ሰዓት ሳይሆን በህብስቱና በጽዋው ላይ ይገኛሉ። ከክርስቶስ አይለዩም፣ በመለኮት አይለዩም። አብም ስለዚህ ይገኛሉ አይደል? በጽዋውና በህብስቱ ላይ ይገኛሉ። ከአካል አንጻር ግን ከአካል አንጻር ግን ማነው ከተባለ ወልድ ነው አካላዊ። ቀጥል፣ እየሰማሁ ነው። የአብን ሥጋ በላን የመንፈስ ቅዱስን ሥጋ በላን አንልም እኮ አይደል? የወልድን ሥጋ በላን ነው የምንለው። የስላሴን ሥጋ በላን ወደ ማለት እየተሄደ እኮ ነው። አሁን እኮ ግራ እኮ እንደዚህ እንዳይሆን ፈርቼ እኮ ነው። እኛማ ለምን እንደዛ አላለም? ቅድም አንተ ራስህ ያነበብከው ሌላ ጊዜ እንማማርበታለን በሰፊው። አይ ቲንክ በጣም ብዙ ርቀት ሂደናል። አንተ ራስህ አሁን ቅድም ያነበብከው ላይ እኮ ህብስቱ የወልድ ሥጋ ወደ መሆኑ ይለወጣል የሚል እንትን ይላል። ይንኩሻኩሻል ድምፅ ኤቢ ይቅርታ። ህብስቱ የወልድ ሥጋ ወደ መሆኑ ይለወጣል የሚል አንብበህልን ነበረ። የወልድ ሥጋ ወደ መሆኑ ይለወጣል የሚል አንብበህልን ከራሳችን እንግዲህ እናንተ ጽሑፍ ብለህ ካነበብክልን በኋላ እንዴት የወልድ ብቻ ነው እንዴት ትላላችሁ ብለህ ደግሞ እዚሁ ደግሞ ክርክር ገጠምክና እሱኛው ይሄ በቃ ምንም ግልጽ ነው። ከሥጋነቱ አንጻር ምንም በተለየ አካሉ ሥጋ የሆነው ሥጋውን የሰጠን የሰው ልጅ ወልድ እንጂ አብ አይደለም ሥጋውን የሰጠን። መንፈስ ቅዱስም ሥጋውን አልሰጠንም። ምክንያቱም አብ ሥጋን አልተዋሃደም፣ መንፈስ ቅዱስም ኢንካርኔት አላደረገም። ኢንካርኔት ያደረገው ወልድ ነው። ምንድነው የስላሴ ፕሬሰንስ ግን የቅድስት ስላሴ ፕሬሰንስ ግን በኤርሲያን ውስጥም በቅዳሴ ላይም አለ። ለዛ ነው ጸሎታችንም የቅዳሴያችንም ካየው ወደ ወልድ ምናምን ወልድን ብቻ የሚያነሳ ሳይሆን አብንም ወልድንም መንፈስ ቅዱስ ጅማሬው ራሱ ስትራክቸሩ የኛ ቅዳሴያችን አሐዱ አብ ቅዱስ ብሎ ነው የሚጀምረው። ስለዛ ስላሴ አለው። ሌላው ግን አንዴ ቆይ ምንድነው ይሄ የቅዱስ ምስጢሩ ላይ ታላቅ ክብር ነው የምንሰጠው ለቅዱስ ምስጢር። ምንም ግልጽ ነው። ምንድነው ይሄ በቅዱስ ምስጢር ፊት እንሰግዳለን ምናምን የሚለው አሁን አንተ እንዳልከው እየነጠርን እዚህ ጋር ክርስቶስን እናመልካለን፣ እዚህ ጋር ደግሞ ሌላ የሚመለክ ቅዱስ ምስጢር አለ። በአምልኮ ደረጃ አሁን እንሰግዳለን አንሰግድም ሳይሆን በአምልኮ ደረጃ የሆነ አይነት እንትን በዛ ደረጃ ማብራራት አልተለመደም። ግን ይሄ ወርሺፕ የሚለውን ከስግደት አንጻር ምናምን ከታየ ግን አሁን እንትን በተለየ መልኩ እንዳትረዳው ማለት ነው። አሁን ቅድም ያሉትንም የመምህር በረከት ሲገባ ጀምሮ እንሰግዳለን እንዳሉት እርሳቸውም በቅዱስ ምስጢሩ ፊት እንሰግዳለን ካልተሳሳትኩኝ ማለት ነው። መምህር ከተሳሳትኩኝ አርሙኝ። በቅዱስ ምስጢሩ ፊት አንዴ ከተሳሳትኩኝ እንዲያርሙኝ መምህርም በቅዱስ ቁርባኑ ፊት እንሰግዳለን አይደል መምህር? ምናልባት ከተሳሳትኩኝ እንትን እያሉ ስለሆነ ከታች ቅድም እንደዛ ሲባል የተለያየ ነገር ነው ያወራችሁት የሚሉ ሰዎች ስላሉ እንደ ፖለቲክስ የሚሰሩ ሰዎች ስላሉ ግን ምንድነው የተለጠለ አምልኮ የለንም ነው። ከአብ ከወልድ ከመንፈስ ቅዱስ የተለየ ለሥጋውና ለደሙ ብቻ አድርገን ለክርስቶስ ብቻ እንሰግዳለን የሚል አምልኮ ትሪኒቴሪያን ነው። በአንድ ላይ ነው የሚደረገው። ሁለተኛ ክርስቶስ በቅዳሴ ሰዓት ያለው ሥጋውና ደሙን የሰጠ መስዋዕቱ ነው ብቻ ሳይሆን የሚሰጥ ካህንም ሆኖ ነው ያለው። መንፈስ ቅዱስም ሥጋውና ደሙን እንዲቀይር ካህኑ ይጠራል ማለት ነው። ኤፒክሌሲስ የሚባል አለ። ስለዚህ ትሪኒቴሪያን የሆነ ዶክሶሎጂ ትሪኒቴሪያን የሆነ አምልኮ ሳን ላይ እናቀርባለን የሚለውን ነው እና እዚህ ጋር ግን እንደው ኤቢ ካላስረዘም ነው የካቶሊኮቹን እንዴት ልክ አደረከው? እነሱ ፍጹም እውነተኛ የክርስቶስ ሥጋና ደም ስለሆነ ክርስቶስ ደግሞ በቅዱስ ጽዋውና ህብስቱ ላይ ከተገኘ እናመልከዋለን ይላሉ። የእነሱን አምልኮ አትቀበለውም? አብን ወልድን መንፈስ ቅዱስን በአንድ ላይ እያመለኩ
ህብስትና ወይኑን ደግሞ ስጋውና ደሙን ለይተው ለምን ያመልካሉ? ህብስቱና ወይኑ ላይ አብም መንፈስ ቅዱስም አይገኙም? ከወልድ ተነጥለው ይቀራሉ እንዴ? እንደሱ ከሆነ ትሪኒቴሪያን የሆነ አምልኮ በቃ በአጠቃላይ። ምክንያቱም ስጋውና ደሙን ለይተህ ልስገድ ካልክ ወልድን ለይተህ ነው። ምክንያቱም አይ በስጋው ደሙ ወልድም አለ አብም መንፈስ ቅዱስም አሉ ካልክ ደግሞ ቅድም እንዳልነው ትሪኒቴሪያን የሆነ አምልኮ ነው ማቅረብ ያለብህ በአንድ ላይ ማለት ነው። ሁለተኛ ደግሞ ኤርሊ ቸርች ፕራክቲስም አይደለም እኮ ይሄ ስጋው ደሙን ለይቶ መስገድ፣ ማምለክ፣ አዶር ማድረግ በጣም ሌተር ዲቨሎፕመንት እንደሆነ ማስረጃ አለን የሚለው አሁን ጄኤንዲ ኬሊን ሁሉ ይጠቅሱታል። ኬሊን ሰሞኑን አንደኛ የሉትራን ልጅ ለሆነ ጉዳይ ስለጥፈው እነሱ ይከራከሩን። በቃ አንተ ካቶሊክ ነው ተከራከረ። እሺ በቃ አይ ካቶሊኩኝ እንኳን አይደለም የእናንተ በደንብ ለማወቅ ከእናንተ ልስማ ብዬ ነው። ኤኒዌይስ ይበቃ። ቴንክ ዩ ሶ ማች። እኔም ወደ ቤት ልግባ፣ ውጪ ነው ያለሁት። አኬ ቴንክ ዩ በጣም መኩ። አንድ ኢዮባ የለም እንጂ ጥሩ ውይይት፣ ሰላማዊ። እኔ እንደዚህ አይነት ውይይት አድርጌ አላውቅም። ቲክቶክ ሚስ ሪፕሬዘንቴሽንም መኖር የለበትም፣ መዳረቅም መጫጫህም። ያው እናንተም የምታውቁትን እኛም የተማርነውን ያለውን ነው የምንናገረው። አይ ሪሊ ሪስፔክት የዛሬውን ዲስከሽን። ተባረኩ፣ ደህና አደሩ። ቻው። ቴንክ ዩ ግን ኢዮባን ቻው በሉልኝ። ቴንክ ዩ በጣም መኩ። እንቀጥላለን። ሼር አድርገኝ፣ ቤት ስትከፍት ሼር አድርገኝ። እሺ እሺ። ሚስ ኢንተርፕሬት እንዳይደረጉ እብን እነሱ ራሱ ካቶሊካውያን በዚህ ልክ እንደዚህ ይላሉ ወይ ለብቻ ለይተው ከፍሎ ኤቢ ለብቻ ከፍሎ ለይተው እንደዛ ይላሉ ወይ የሚለው እሱም ሌላ ጥያቄ ነው። ሜቢ እነ ጆሲ ምናምን ቢኖሩ መልካም ነው። የእነሱ ካቶሊካውያን እነሱ ናቸው መመለስ ያለባቸው ይሄንን ጉዳይ። እኛ ለይተን እኛ የክርስቶስ አካል ነው የምንለው፣ ከክርስቶስ አካልነት የምንለየው አይደለም። ለይተን ለብቻ ምናምን አናደርግም። ያው አንዱን ክርስቶስ እንደምናመልከው በዛ ውስጥ በሚለው ነው እንጂ አንለይም ነው። ያው የኛ በቃ ሁልጊዜ አምልኳችን ትሪኒቴሪያን ነው። ለአብ ለወልድ ለመንፈስ ቅዱስ ብለን ነው የምናቀርበው። የተነጠለ አምልኮ የለንም ነው። ያ ወሉ ደህና ወንድሞች፣ ጥሩ ውይይት ነበር። አዎ እንትን ነው ጥሩ ነበር። አዎ እናመሰግናለን መምህሬ። የእንትኑ ይሄ እናመልከዋለን አናመልከውም ጉዳይ የቅዱስ ምስጢር እንደሚታወቀው አሁን ምንድነው ሲቀርብ ህብስትና ወይኑ እንዳለ ሆኖ ቅድም እንደተባለውም ሲጠፋ እናየውም። ስቲል ግን የጌታ ስጋና ደም ይሆናል። እዛ ጋር እውነተኛ የሆነ የክርስቶስ መገኘት አለ እና የክርስቶስ መገኘት ከመኖሩ አንጻር ሰው እና ካቶሊኮቹ እናመልካለን ካሉ ራሱ ቅዱስ ምስጢርን ሊሉ የሚችሉት ምንድነው ክርስቶስ እዛ ጋር ስለሚገኝ ክርስቶስን ነው የምናመልከው ለማለት ነው ፕሮባብሊ ሊሆን የሚችለው እንግዲህ ይመስለኛል። አይ ባይት ሰልፍ ራሱን ያንን ኤሌመንቶቹን ፍለፊት ያሉትን ኤሌመንቶቹን ራሳቸውን እንደዚሁ እንደው እየነጠለን እንላለን የሚሉ እንጃ እኔ አይመስለኝም ካሉ ምናልባት እንግዲህ የሰብስታንስ ለውጥ አለ እንግዲህ እሱን ሰብስታንሱን አጥቶታል ምናምን ስለሚሉ እንደዛ ካሉ እንጃ የህብስትና የወይኑን ሰብስታንሱ ጠፍቶ የክርስቶስን ሰብስታንስ ይዘዋል ኤሌመንቶቹ ማለት ጠፍቶ ያኛው የራሳቸው ሰብስታንስ ስለሚሉ ምናልባት ከዛ አንጻር እንደዛ ብለው ከሆነ እንጃ። እኛ ግን የምናውቀው ነገር እንግዲህ እኔ እስከማውቀው በቃ ይሄ ስጦታ ነው። ቅዱስ ቁርባን የተሰጠን ነው ለኛ የሰው ልጅ የሚሰጠው ተብሎ ስለተነገረ የሰው ልጅ ሰጥቶናል እና ይህ ስጦታችን ነው። ቅዱስ ቁርባን ራሱ የጌታ ስጋና ደም ቢሆንም ስጦታችን ነው። ስጦታውን የሰጠው ደግሞ ማን አለ? ራሱ ጌታችን ኢየሱስ ክርስቶስ አለ እና ያንን ጌታ እናመልከዋለን ነው እና አምልኮ ቀጥታ ለክርስቶስ ይሰጣል። ምናልባት ይሄ ምንድነው ቅዱስ ቁርባንን እናመልካለን የሚል አገላለጽ ቢኖር ራሱ ክርስቶስን እየታሰበ እና ክርስቶስ ለክርስቶስ ከተባለ ደግሞ አሁን መምህር እንዳሉት ለአብና ለመንፈስ ቅዱስም ጭምር የሆነ እንጂ ይሄ ተነጥሎ እንደዚህ እንደዛ እኔ ብዙም በእኛም እኮ በጸሎት መጽሐፍቶቻችን ለምሳሌ መልካ ቁርባን ላይ ቁርባን አምልኮ ስጋከ የሚል አለ። ስጋ የአምልኮ ቁርባን ነው ይላል። ምን ማለት ነው? ስጋው ደሙን እያቀረብን ስላሴን እናመልካለን ነው። እግዚአብሔርን ከቅዱስ ቁርባን ሰዓት የበለጠ የምናመልክበት ሰዓት የለም። በቃ የአምልኳችን ክላይማክስ የቅዱስ ቁርባን ሰዓት ነው። ግን በተለየ ሁኔታ ስጋውና ደሙን አድርገን ለወልድ የተለየ አምልኮ እንደውም ደግሞ ስጋውና ደሙን ራሱ በሰጠበት መንገድ ኦፈሪንግ
በሆነበት መንገድ ለይተን አናመልክም፣ ገንጥለን አናመልክም ነው እንጂ በስጋው ደሙን የሰጠ ክርስቶስማ ይመለካል። ንስግድ ለአብ፣ ንስግድ ለወልድ፣ ንስግድ ለመንፈስ ቅዱስ ስንል ወልድ ስንል እኮ አሁን በአዲስ ኪዳን ዘመን ስግው ያልሆነ ስጋ ያለበሰ ስጋውን ደሙን የማይሰጥ ወልድ የለም። ስጋው ደሙን ከሰጠበት ሚስጥር ጋር አብረን ነው ወልድን የምናመሰግነው የምናመልከው ማለት ነው። ግን ቅዱስ ቁርባንን ለይተን ገንጥለን ካመለክን አንደኛ ትሪኒቴሪያን የሆነው ነገር ቀርቶ በስጋውና በደሙ ብቻ አምልኮ ካደረግን አብና መንፈስ ቅዱስ ስጋ ስላለበሱ ስጋ ስላልሆኑ እንገነጥላለን ማለት ነው። ስለዚህ የትሪኒቴሪያን የሆነውን አምልኮ ስለሚገነጥል በአንድ ላይ እናደርገዋለን፣ ሳንገነጥል እናደርገዋለን ነው። በምስጢረ ቁርባን ጊዜ ለስላሴ ነው አምልኮ የምንፈጽመው። ይሄ ሙሉ የሆነው የማይገነጣጠለው የማይሸራረፈው ይሄ ነው እንጂ ኤለመንቱን ለይቶ ቅዱስ ቁርባኑን ስጋውን ደግሞ ለይቶ ማምለክ አንደኛ በኤርሊ ቸርችም የለም። እኛ መቼም ኤርሊ ቸርች ላይ የሌለ ነገር አናደርግም። እንደምታውቁት ጥንታዊት ቤተክርስቲያን ያስረከበችንን ነገር ነው የምናደርገው። ጥንታዊቷ ቤተክርስቲያን አብን፣ ወልድን፣ መንፈስ ቅዱስን በቅዳሴ ጊዜ ታመልካለች። ግን ስታመልከው ምን ብላ ነው? ይህንን ስጋን የሰጠህን ይሄን ደምን የሰጠህን ብላ በስጋው ደሙ ራሱ ታመልከዋለች። ስጋውና ደሙን አንስታ ማለት ነው። እና ይሄ መምህር በረከት ኤክስፕሌን አድርገዋል። ኤክስፕሌን ላድርገው። ስፔሲፊክ ጥያቄው ምኑን ኤክስፕሌን የምታደርገው? ኧረ እባክህ ተረጋጋ በጌታ ስም። አሁን መተህ ኤክስፕሌን የእርሳቸውን ንግግርን ኤክስፕሌን የምታደርገው ምንድን ነው? የራሴን ኤክስፕሌን ማድረገው ብራዘር። መች ማውራት ጀምረህ እስኪ ሚዩት አድርገውና ይጨርሱ። መሀል ላይ እያወሩ መሀል ላይ ገብተህ ኤክስፕሌን ላድርግልህ። አይዳኒ ጌታ ይቀጥሉ መምህር። ይቅርታ እና የተገነጠለ አምልኮ የለንም ነው እንጂ ክርስቶስን እናመልከዋለን። ዋናው ነገር በቅዳሴ ሰዓት ክርስቶስን እናመልከዋለን ከአብና ከመንፈስ ቅዱስ ጋር ከአባቱ ጋር ሳንለይ እናመልከዋለን። ስለዛ ጠቅለል ሲደረግ በቅዱስ ቁርባን ላይ የክርስቶስ መገኘቱ ሪፕሬዘንስ ስላለ ከክርስቶስ መገኘት አንጻር ያ በቅዱስ ቁርባን ላይ የሚገኘውን ክርስቶስን እናመልከዋለን ብለን መናገር እንችላለን ማለት ነው በሌላ አማርኛ። አዎ ልክ ነው። ስለዚህ አሁን ስለ ቅዱስ ቁርባን ቢነገር ራሱ ቅዱስ ቁርባን ወርሺፕ ይደረጋል ምናምን የሚሉ ነገሮች ካሉ አንደኛ ከስግደት አንጻር ወይም ደግሞ በዛ ላይ የሚገኘው ክርስቶስ ስለሆነ ሪል ፕሬዘንስ ስላለ እዛ ጋር የሚገኘውን ክርስቶስን እናመልከዋለን ለማለት እንጂ ስጦታዎችን ሁሉ ብቻ ለብቻ እየነጣጣለን እንደዛ አይደለም ነው። እግዚአብሔር ያክብርልን፣ ቃሉት ያሰማልን መምሪ